ደህና ናችሁ? ዛሬ ማሳያችሁ የብርቱካን ቆዳ ምን ያክል ለሰውነታችን ጥቅም እንዳለው ነው ማሳያችሁ። ለፊታችን፣ ለገላችን፣ ለሁሉም ነገር እንደ ስክራፕ ይጠቅመናል። በጣም ቆንጆ ነው። በዛ ላይ ደግሞ ውስጥ ካለው የበለጠ ላይ ያለው ቫይታሚን ሲ በጣም አለው ማለት ነው። እና ቆዳው በጣም ጠቃሚ ነው። አብዛኞቻችን ውስጥ ያለውን በልተን ቆዳውን እንጥለዋለን። ግን ቆዳውን ልጠን በዚህ መልኩ ማለት ነው አስቀምጠን እንዲደርቅ አድርገን ካደረቅነው በኋላ ፈጭተን በጣም ቆንጆ ነው። እንደዛ አድርገን ብንጠቀመው። አሁን እንግዲህ እንፈጭና ማለት ነው እንዴት እንደምንጠቀመው አሳያችኋለሁ። በቀን መፍጫችን ውስጥ እንከተዋለን ማለት ነው። በደንብ ድቅቅ አድርገን እንፈጨዋለን። ከዛ እንዴት እንደምናደርገው አብረን እናያለን። እና አብዛኞቻችን የብርቱካን ቆዳ አብዛኞቻችን ጥቅሙን አናውቅም፣ ግን በጣም ቆንጆ ነው። ለፊት በጣም ቆንጆ ነው። ልክ ቫይታሚን ሲዎች ልክ እንደምንገዛቸው ከዛ የበለጠ ነው ጥቅሙ ይሄ ማለት ነው። በጣም ነው የሚስማማኝ በጣም ማለት ነው። ይሄው እንግዲህ ፈጭቼዋለሁ በዚህ መልኩ አድርጌ። ያው እየፈጨው ምናምን ነገር አላሳየዋቸው፣ ምክንያቱም ያው መፍጫው ተጮህ ይረብሻቸዋል። ያን ያክል አስፈላጊ አይደለም። ያው በዚህ መልኩ ፈጭቼዋለሁ። መፍጫ እስከቻለ ድረስ ፈጭቼዋለሁ ማለት ነው። ከለሩ ራሱ እንዴት እንደሚያምር እዩት። እንግዲህ በጣም ቆንጆ ነው። ሽታው ራሱ በጣም ደስ የሚለው እና ቫይታሚን ሲ፣ ትክክለኛ ቫይታሚን ሲ እዚህ ላይ ነው ያለው። በጣም ጠቃሚ ነገር ነው በጣም ማለት ነው። እና እንዴት እንደማደርገው አሁን አሳያችኋለሁ፣ እንዴት እንደምትጠቀሙ ማለት ነው። እንደዚህ አድርጉ። መጀመሪያ የብርቱካን ልጣጭ በደንብ ከላጣችሁት በኋላ ባላችሁ ዕቃ ላይ አድርጋችሁ እንዲደርቅ ማድረግ ነው። ያው እንዳላችሁበት ሀገር ነው። ቶሎ ብርድ ካልሆነ ቶሎ ይደርቃል። ብርድ ሙቀት ደግሞ አካባቢ ያላችሁ ቶሎ ነው የሚደርቅላት። ብዙ አንድ ሳምንት ግፋቢል አንድ ሳምንት ቢወስድ ነው ይደርቃል ቶሎ ማለት ነው። ከዛ ከደረቀ በኋላ ለመፍጨት እንደዚህ ይመቻል ማለት ነው። እና በጣም ደስ ይላል ሲታይ ራሱ ማለት ነው። በነገራችን ላይ ይሄንን ለቆዳችን ብቻ ሳይሆን ኬክ ስንሰራም እሱ ሌላ ጊዜ እሰራላችኋለሁ። ኬክ ስንሰራ ራሱ ከዱቄት ጋር አንድ ላይ ደባልቀን ፈጭተን በመፍጫ ማለት ነው እንደዚህ በዚህ መልኩ አዘጋጅተንም ቢሆን በዚህም ቆዳውን እንደዚህ በደንብ አጥበን ፈቅፍቀን ከኬክ ጋር ራሱ ደባልቀን መጠቀም እንችላለን። ጣዕሙ በጣም ደስ የሚለው እና የብርቱካን ልጣጭ በጣም ብዙ አይነት ጥቅም አለው። ያውላችሁ እንግዲህ እሺ እንደዚህ አሁን ሲየደባለኩ ነው ማሳያችሁ። በጣም ነው የሚያምረው እንግዲህ እንደምታዩት ማለት ነው። የእውነት በጣም ያምራል። እና እኔ እንደዚህ አድርጌ ነው የምጠቀመው። እንዴት እንደምጠቀመው ላሳያችሁ። ያው ለእናንተ ለማሳየት ሁለቱም አሳሉሳል። እሺ ያው ይቅርታ፣ ያው እያቋረጥኩ ነው የማወራችሁ። ልጅ ቤት ስለሆነ የምሰራው እንደዛ ነው ታውቁታላችሁ እንግዲህ ሰው ቤት ስራ። እና እኔ በአልመንድ እና በኮኮናት የተደባለቀ ቅባት እኔ በሱ ነው ማሳያችሁ። ያው እናንተ በዘይቱን በበቆሎም ባላችሁ ቅባት ማለት ነው። ባላችሁ በበቆሎ ስላችሁ በበቆሎ ዱቄት አድርጋችሁ ዘይቱን አድርጋችሁ በውሃም አድርጋችሁ ባላችሁ ቅባት በሚስማማችሁ አድርጋችሁ ቅባት መጨመር ካልፈለጋችሁ በውሃም ይቻላል ማለት ነው። እኔ ግን የአልመንድና የኮኮናት የተደባለቀ አንድ ላይ ቅባት አለኝ። በሱ ነው አድርጌ ማሳያችሁ ማለት ነው። እና በጣም ነው የምትወዱት፣ ሞክሩት። እርግጠኛ ነኝ። ያው እንደነገርኳችሁ ባላችሁ በማንኛውም ቅባት መጠቀም ትችላላችሁ። ኢቨን ቅባት ምናምን ከሌላችሁ ራሱ በውሃ መደባለቅ ትችላላችሁ። ምክንያቱም ይሄ ናቹራል ነገር ነው፣ ምንም አይነት ጉዳት የለውም። የብርቱካን ቆዳ ነው፣ በጣም ነው የሚጠቅማችሁ። እኔ በዚህ ነው መደባልቀው። ባላችሁ ቅባት ማለት ነው። እንደዚህ ስለሆነ የሚስማማኝ እንደዛ ነው ማሳያችሁ ማለት ነው። ያው ቅባቱን ያላሳየዋችሁ እናንተ ባላችሁ መጠቀም ትችላላችሁ። የግድ በተጠቀሙ መሆን የለበትም። ባላችሁ መጠቀም ትችላላችሁ።
እንደዚህ ደባልቃችሁ በጣም ደስ የሚለው ራሱ ከዛ ነው የሚደባልቀው። ራሱ ክሬም ራሱ ማዘጋጀት ትችላላችሁ በዚህ እና ትንሽ ኦፈር ብሎብኛል ማለት ነው። የተጠቀምኩት ራሱ ክሬም ስለሆነ አወፍሮብኛል። ትንሽ ይጨምርበታል። በውሃ ብቻ ራሱ መስራት ትችላላችሁ። ምክንያቱም እኔ ትንሽ ቆዳዬ ደረቅ ስለሆነ ነው ክሬም የተጠቀምኩት እንጂ እናንተ በውሃ ብቻ መስራት ትችላላችሁ። በዘይት መስራት ትችላላችሁ። በሚስማማችሁ ከላይ እንደነገርኳችሁ ይቅርታ ትንሽ ተያያዘ መሰለኝ። ይቅርታ እንደዚህ አድርጋችሁ ደግሞ መካከለኛ እስኪሆን ድረስ ታደርጋላችሁ ማለት ነው። ያው ውሃ ስጨምር አይታችኋል። የብርቱካን ዱቄት በጣም ወፍራም ስለሚሆን ትንሽ የመጠንከር ባህሪ ስላለ ውሃ ነው ከሌላው የተሻለ በጣም ውሃው በደንብ እንዲደባለቅ ይረዳዋል ማለት ነው። አሁን ውሃ ጨምርበታለሁ። በጣም ወፍራም ነው። የሚገርማችሁ ነገር ደስ ነው የሚለው ክሬም ነው የሚመስለው ሁላ ማለት ነው። ያው እኔ ቅባቱን የጨመርኩት ትንሽ የኔ ቆዳ ትንሽ ደረቅ ስለሆነ ስታጠቡ እንዳይደርቅ ደዛ ነው። እናንተ ቆዳ ማጣራት ትችላላችሁ፣ በዘይት መደባለቅ ትችላላችሁ። በቃ በሚስማማችሁ የፊት ክሬም መደባለቅ ትችላላችሁ። ግን ውሃ ጨምሩበት። በደንብ አይደባለቅም ነው ካልጨመራችሁበት ማለት ነው። በጣም ወፍራም ነው እንደምታዩት ማለት ነው። ውሃ እየደጋገምኩ የጨመርኩበት ነው። አሁን ይበቃዋል በጣም። አሁን ትንሽ ደባልቄ እንግዲህ ቆዳዬ ላይ እንዴት እንደምቀባው አሳያችኋለሁ። ያው እንግዲህ እጄ ላይ አሳያችኋለሁ። ያው ጥፍር ቀለሙ ይቅርታ ያው የስራ እጅ ስለሆነ ያው እንዴት እንደምቀባው አሳያችኋለሁ። ወይ እንዴት ስሙዝ እንደሆነ ልነግራችሁ አልችልም። በጣም ለስላሳ ነው። በጣም ደስ ይላል። ፊታችንን፣ ገላችንን፣ ሁሉ ነገራችንን በጣም ቆንጆ ነው። ይሄ ለፊት መጨማደድ ፊታችን ቶሎ እንዳያረጅብን ፊታችን በቃ ቆንጆ አለ አይደል? ሲታይ ደስ የሚል ቆዳ እንዲያደርግልን ቆዳችን በደንብ ነው የሚንከባከብልን ማለት ነው። ቢያንስ አንድ ጊዜ ከፈጨን ለብዙ ጊዜ ይጠቅመናል። ይሁት እንዴት ደስ እንደሚል ሲቀባ ሽታው ለራሱ በጣም ነው ደስ የሚለው እና እንደዚህ አድርጋችሁ ፈለጋችሁበት ቦታ ላይ መቀባት ትችላላችሁ። እናንተ የሚመቻችሁ ላይ ማለት ነው። እንደዚህ ትቀቡታላችሁ። በጣም ነው ደስ የምትሉ ሲቀስ ትቀቡት ራሱ እንዴት ደስ ያው እንደዚህ አድርጋችሁ በደንብ ሽት ታርጉታላችሁ። ቆዳችሁ ላይ ሙሉ ቆዳችሁን መጠቀም ትችላላችሁ። ፊታችሁ መጠቀም ትችላላችሁ። ምንም የማትጠቀሙት የሰውነታችሁ አካል የለም። ሁሉም ቦታ ላይ መጠቀም ትችላላችሁ። የተፈጥሮ ነገር ስለሆነ ይሄ ምንም ችግር የለውም ማለት ነው። እንደዚህ ታሽታላችሁ እና እስኪደርቅ ድረስ ለ15 ደቂቃ ለ20